ነጋዴ ስትሆኑ ከምታውቋቸውና በጣም ከምትረዷቸው ኮንሴፕቶች አንደኛውና ዋነኛው ይመስለኛል የሰው ልጅ በገንዘብ የመሳሳት ነገሩ ተፈጥሯዊ መሆኑን ነው። ለምሳሌ በየሱቆቻችሁ ወይ ሬስቶራንት፣ በተለይ ሬስቶራንት ላይ ይሄ በጣም ይታያል፣ እንዲሰሩ ወይ አብሯችሁ ድርጅቱን ራን እንዲያደርጉ የምታረጓቸው የሽያጭ ባለሙያዎች፣ የአስተናጋጆች፣ ካሼሮች ከገንዘብ ጋር ያላቸውን ባህሪ እና የገንዘብ አያያዛቸውን በጣም እያያችሁ በመጣችሁ ቁጥር በካሽ ገንዘብ ሰው መሳሳቱ ሰዋዊ እንደሆነ ትረዳላችሁ። ምክንያቱም ወይ ባላንስ ያደርጉታል። ባላንስ ማድረግ ማለት ምን ማለት ነው? ለምሳሌ 100 ብር ክፍያ ነበረ እንበል። ያ 100 ብር ክፍያ ላይ ከፋዩ 20 ብር ጨምሮ ሰጣት። እንደገና ሌላ ሰው ደግሞ 100 ብር ጨምሮ ሰጣት እያለ ቁጥሩን ትሬስ ማድረግ ስለሚያቀትና ስለሚምታታ የእነሱን ቲፕ ቀነስም ብለው ወደ እናንተ ብር ማስገባት፣ ይሄ በጣም የተለመደ ነው። ስለዚህ እናንተ ሂሳብ በምትሰሩበት ጊዜ ምን ይጎላል? 300 ብር፣ 200 ብር እስከ 1000 ብር ድረስ እንደ ሽያጩ የጎደለ ይመጣል። ከዛ ደግሞ ከዘመናዊው ይሄ ፔመንት ሲስተም ጋር ተያይዞ ከትራንስፈር ጋር ተያይዞ ደግሞ ማለት ነው የራስን አካውንት መስጠት። እኔ በጣም ቅጥል የሚያደርገኝ አካውንት የክፍያ አካውንት በሚጠየቁበት ጊዜ ማለት ነው የራስን አካውንት ሰጥቶ ክፍያን ወደ ራስ ማስገባት። ሌላኛው ደግሞ በጣም የተለመደው ዋጋ ጨምሮ መሸጥ። ዋጋ ጨምሮ መሸጥ ማለት ለምሳሌ የእናንተ ፕሮዳክት 10 ብር የሚሸጥ ከሆነ ፈርቅ ይዙና 15 ብር፣ 20 ብር። ያ በሚሆንበት ጊዜ እንደዛ በሚሸጡበት ጊዜ እናንተ ምርታችሁ ከገበያ ይወጣል ማለት ነው። እኔ በጣም ከማረሳቸው ልጆች አሉ በዚህ በጣም አደገኛ የሆኑ የሽያጭ ባለሙያዎች እና ያ የሆነ እየተደጋገመ በሚመጣ ጊዜ ለምሳሌ የእናንተ እቃ እኩል ተወዳዳሪ ሻጭ ቢኖርና የእናንተ እቃ ከሌላው ከጨመረ በዋጋ ከገበያ ትወጣላችሁ ማለት ነው። ምንም እንትን የለውም። ብዙ ሰው ከላይ ያለውን ይናገራል። እታች ላይ ግን እንዲያግዙን ድርጅቱን በደንብ አድርገው አብረውን እንዲመሩ የምናስቀምጣቸው ሰዎች ንግዳችን ውጤታማ እንዲሆን ወይ ደግሞ እንዳይሆን በጣም ሚና ይጫወታሉ። አስቸጋሪው ግን ያንን ያላቸው ሚና ፍጹም አለመረዳታቸው ነው። ለምሳሌ አንድ ልጅ ዋጋ ጨምራ በሚሸጥ ጊዜ የእናንተን የማርኬት የመወዳደሪያ ዋጋ እየመታችሁ እና በሌሎች ከእናንተ ተወዳዳሪዎች እየተመረጡ እንደሆነ ማስረዳት ይከብዳል። አሁን በቅርብ ምን ተፈጠረ መሰላችሁ? ልጅቷ ያለ ሪሲት ለራሷ የምትይዘውን ብር ያለ ሪሲት ስትሸጥ በገቢዎች ተያዘች። በምትያዝበት ጊዜ ድርጅቱ አርጉመንት ወይ የድርጅቱ ባለቤት እኔ እንደምትሸጥ አላቅም የሚል ነበር እና በዛ እሱ ነፃ ወጣ፣ እሷ አልወጣችም። እና በዚህ አይነት ጉዳይ ለምሳሌ ከድርጅቱ ባለቤት እውቅና ውጭ ያለ ሪሲት መሸጥ ራሱ ምን ያህል እናንተንም ድርጅቱንም አደጋ ላይ እንደሚጭል አለመረዳት፣ አለመገንዘብ፣ አለማመዛዘን ንግዳችን ላይ ትልቅ አስተዋጽኦ አለው፣ ትልቅ ጉዳት አለው እና በየሱቁ በየሬስቶራንቱ በካሼርነት የምታስቀምጧቸው፣ በገንዘብ ያዥነት፣ በአስተናጋጅነት፣ በሻጭነት የምታስቀምጧቸው ልጆች ስለ ንግድ ምን ያህል እውቅና አላቸው? በስነ ልቦናስ ምን ያህል ዝግጁ ናቸው? እንደ ድሮ ዝም ብላችሁ አምጥታችሁ ማስቀመጥ ተገቢ ነው ብዬ አላምንም። እኔ ላይም ከደረሰው ሌሎች ላይም ከደረሰው በውል የማሰር ልምዳችሁ ምን ያህል ነው? ተያዥ የመተዋወቅ ልምዳችሁ ምን ያህል ነው? እነዚህ ነገሮች ለአንድ ነጋዴነት ወይ ደግሞ በንግዱ ሰዓት ላይ ለሚመጡበት ተጠያቂነት በጣም ወሳኝ ናቸው። ገንዘባችሁንስ ታውቃላችሁ ወይ? አሁን እስከ ብዙ ጊዜ ድረስ መነገዴ ያስደስተኝ ነበር እንጂ የብሩን ፍሎ ሂደት ብዙ የማቅ ልጅ አይደለሁም እና በጣም ብዙ ጊዜ የተለያዩ ነገሮች ስሰማ ኖሬያለሁ። ጊዜው ይሂድ እንጂ የቆየ የሚያነሳ ሰው ገንዘብ የሚያነሳ ሰው ይገኛል፣ ይታወቃል። እና ሲታወቅ ይሄም እንዴት ሆነ ብላችሁ ስትጠይቁ በዚህ ምክንያት ሆነ እንደዚህ ሆነ ልትባሉ ትችላላችሁ። ሆኖም ግን
ገንዘብን ማወቅ ራሱ የገንዘብን ሂደት መረዳት ራሱ ገንዘቡ የት ነበር፣ የት ወጣ፣ ቤት ገባ፣ ማን ሸጠ፣ የቱ ጋር ሸጠ ብሎ የመጠየቅ ድፍረቱን ማዳበር ራሱ የአንድ ነጋዴ ወይም ደግሞ የምርጥ ነጋዴ መገለጫ ነውና ብራችሁን ተከተሉ፣ ኃላፊነታችሁን ተወጡ። መልካም ቀን። ዳይ ወደ ስራ